የኢትዮጵያ ሕዝብ ታሪክ በአጭር ቃል የወጣ ከአለቃ ታዬ። ስለ ኢትዮጵያ ሕዝብ ዘር ከምን ትውልድ እንደሆነ ልዩ ልዩ አይነት ሕዝቦችን በውስጡ እንዳሉበት የሚያሳይ። የኢትዮጵያ ሕዝብና መንግስት በዋናው ነገር በአራት ክፍል ይከፈላል። ነገደ ኦሪት፣ ነገደ ካም ወይም ነገደ ኩሳ፣ ነገደ ሴም ወይም ነገደ ዮቅጣን እና ነገደ እስራኤል ናቸው። ይህን ስላልነ የሕዝቡንና የመንግስቱን ዋና ዋና የሆነ አይነተኛውን ክፍል መናገራችን ነው እንጂ በዝርዝሩ ግን በየዘመኑ ከእስያ እየፈለሱ ወደ ኢትዮጵያ የገቡ ልዩ ልዩ አይነት ሕዝቦች እጅግ ብዙዎች ናቸው። ከነዚህም በስማቸው የታወቁ በየወገናቸው በአምልኮ፣ በቋንቋ፣ በስርዓትም የተለያዩ ናቸው። ደግሞም ጥቂቶቹ ከምን ዘር እንደሆኑ የማይታወቁ በየጊዜው ገብተው የኋለኞች እያስለቀቋቸው በኢትዮጵያ ዳር ለዳር የሚኖሩ አሉ። እነዚህም በጣም ስማቸውና ነገዳቸው ያልታወቁ በመልካቸውና በግብራቸው የካም ዘሮች የከነዓን ልጆችን ይመስላሉ። 1. ነገደ ኦሪት። ከሁሉ በፊት አስቀድሞ በመጀመሪያ ከእስያ ተነስተው ወደ ኢትዮጵያ የገቡ አገሪቱን ይዘው የነበሩ ነገደ ኦሪት የተባሉ ናቸው። የእነዚህም አባት በክብረ ነገሥት ከገጽ 40 እስከ 50 እንዳሳየን ከአዳም ልጆች አንዱ ኦሪ ወይም አራም የተባለው ነው። እርሱ ከ1030 ዓመተ ዓለም ጀምሮ ከነ ልጆቹ 21 ነገስታት እስከ 2256 ዓመተ ዓለም 1285 ዓመት ማለት ነው በኢትዮጵያ ነገሱ። በመጨረሻው ንጉሳቸው በሶሊማን ታጊ ጊዜ በኖህ ዘመን በጥፋት ውሃ ተደመሰሱ፣ አለቁ። የዚህን ሕዝብና ነገስታት ታሪክ በአዲሱ ክብረ ነገሥት ከገጽ 317 እስከ 333 ተመልከት። እነዚህ ሕዝብ በማያ አይህ ከጠፉ ወዲህ የኢትዮጵያ አገር ምድርም ሁሉ ከጥፋቷ እስከ ባቢሎን ግንብ መፍረስ በቋንቋ ተለያይተው እስከ ሰዎች መበታተን 531 ዓመት ከስር ኢትዮጵያ ሰው የሌለባት ባዶ ነበረች። ከዚህ በኋላ ነገደ ካም መጡና ወረሷት። ነገደ ካም ከእስያ በባል ኤልመንደብ ተሻግሮ መጥቶ በኢትዮጵያ ገባ። ይህም የሆነው በ2787 ዓመተ ዓለም 2713 ዓመት ከጌታችን ከኢየሱስ ክርስቶስ ልደት በፊት መሆኑ ነው። ካም በኢትዮጵያ 78 ዓመት ገዝቶ እንደገና ወደ እስያ ሄዶ ሶርያንም እይዛለሁ ብሎ ከሴም ልጆች ጋር ተዋግቶ በጦርነት ሞተ። ልጆቹ ግን ታላቅ ወንድማቸውን ኩግን በላያቸው አንግሰው ኢትዮጵያን ወረሱ። ነገደ ካም እስከ የልጅ ልጆቻቸው 25 ነገስታት ከ2787 እስከ 3515 ዓመተ ዓለም ለ743 ዓመት ነገሱ እና ኢትዮጵያን ገዙ። ክብረ ነገሥት ከገጽ 333 እስከ 348 ተመልከት። በነገደ ካም ወይም በነገደ ኩሳ መንግስት ዘመን ወደ ኢትዮጵያ ስለገቡ ሕዝብ። በዚህ በነገደ ኩሳ መንግስት ዘመን መካከል 3 ነገዶች በየጊዜው ወደ ኢትዮጵያ ገቡ። እነርሳቸውም ነገደ ሻንቅላ፣ ነገደ ቅማንት፣ ነገደ ወይጦ ናቸው። ወንድማቸው ሐማቲ ሁሉም የከነዓን ልጆች ናቸው። የእነዚህም ነገዶች አባቶች ሲኒ፣ አርዋዲ፣ ሳምሪ ናቸው። አራተኛው ወንድማቸው ሐሜቴ የነሱ ልጆች በኋላ በነገደ አጋዚያን ዘመን ወደ ኢትዮጵያ ገቡ። ሲኒ የሻንቅሎች፣ አርዋዲ የቅማንቶች፣ ሳምሪ የወይጦች፣ ሐማቲ የሽናሾች አባቶች ናቸው።
የሲኒ ልጆች በእስያ ሲኖሩ መልካቸው እንደ እስያ ሰዎች ነበሩ። በፊት ወደ አፍሪካ ከመጡ ሻንቅሎች ጋር ቢቀላቀሉም በመጋባቱም በአየገሩ አየርም እንደ ሻንቅሎች ጥቁሮች ሆኑ። በፊት በታችኛው ኢትዮጵያ፣ በሱዳን፣ በኑቢያ ይኖሩ ነበር። በኋላ ወደ ደጋይቱ ኢትዮጵያ ወጡ። እኒሁ የሲኒ ልጆች ከሻንቅሎች ጋር በመቀላቀል ነው ጥቁሮች የሆኑ። ከሲዮኒ የኢትዮጵያ ንግሥት በነገሰች በ3ኛው ዓመት በ3079 ዓለም 2421 ዓመት ከልደት በፊት ወደ ኢትዮጵያ ገቡ። ብዙ ሕዝብ ሆነው ወጡና ከብታቸውን ይዘው ከጭልጋ አፋፍ እስከ በሽሎ አፋፍ ሰፈሩ። ሰፈሩን ስንል ቦታ እያዩ ተሰማሩ ማለት ነው እንጂ ከጭልጋ እስከ በሽሎ አፋፍ አንድነት ሰፈሩ ማለት አይደለም። እኒህም ሻንቅሎች ከብት ከመጠበቅ ስጋና የዱር ፍሬ ከመብላት በስተቀር ቤት መስራት፣ እህል መዝራት፣ ሌላም የሚጠቅም ስራ አያውቁም ነበር። ዋሻ ታላቅ ድንጋይ ያገኙ ከዋሻው ከድንጋይ ተጠጉ። ያላገኙ የቅጠል ጎጆ አድርገው ተቀመጡ። ከብታቸውን ይዘው ሳር ወዳለበት እያዩ ሲሰፍሩና ሲያበሉ ሲዞሩ ይኖሩ ነበሩና ለጊዜው ለነገዱ ኩሳ መንግስት ገበሩ። ቀንበር ባከበዱባቸው ጊዜ ግን ብርቱ ጠብ ተጣሉ፣ ጽኑ ውጊያም ተዋጉ። ድል ሲያደርጉ አንዳንድ ጊዜም ድል ሲሆኑ ሲታረቁ፣ ሲሸፍቱም ሲገብሩም እምቢ ሲሉም ሻንቅሎችንም ነገደ ኩሳንም የኋለኞቹ ኢትዮጵያ ሕዝብ አባቶች በነገደ ሴም፣ ነገደ ዮቅጣን፣ አጋአዝያን ሁሉንም አስለቅቀው ወደ ታችኛው ኢትዮጵያ ቆላ በረሃ እስኪያሳዷቸው ድረስ ሻንቅሎች 446 ዓመት በደጋይቱ ኢትዮጵያ ተቀመጡ። ክብረ ነገሥት በገጽ 114 እስከ 116 ተመልከት። 3 ነገደ ቅማንቶች። ሐር በነገሰ በ15 ዓመት በ3007 ዓመተ ዓለም እስከ 2410 ከልደት በፊት የአርዋዴ ልጅ የከነዓን የልጁ ልጅ አይነር የቅማንቶች አባት ከከነዓን አገር ተሰዶ ወደ ኢትዮጵያ ገባ። የከነዓን ልጅ አርዋዲ 7 ወለደ። ከሰባቱ አንዱ አይነር የተባለው ምሽቱን እንተላን ይዞ ከወንድሞቹ ተለይቶ ወደ ኢትዮጵያ ወጣ። 7 ወንድሞቹ ግን በእስያና በምድረ ግብፅ ተበታትነው ቀሩ። ወደ ኢትዮጵያ የመጣው አይነር በምድረ እስያ በከነዓን አገር ረሃብ በጸና ጊዜ ከወንድሞቹና ከወገኖቹ ተለይቶ ምሽቱን እንተላን ይዞ ወደ ኢትዮጵያ ወጥቶ ሰው ሳያየውና ሳያውቀው በከርከር ዱር በረሃ እንስሳ አድኖ የዱር ፍሬ ለቅሞ እየበላ ብዙ ዘመን ተቀመጠ። ሰው ሳያየውና ሳያውቀው ብዙ ዘመን በዱር ስለተቀመጠ የቅማንቶችን አባት እንጨት ወለደው፣ የእንጨት ፍሬ ነው፣ ከእንጨት የተገኘ ነው የሚሉ አሉ። ነገር ግን በዚህ ነገራቸው ከንቱ የሐሰት ተረት ያጫውታሉ እንጂ የእውነት ነገር አይደለም። የሰው ሁሉ ምንጭና አባት አዳም እንደሆነ መጽሐፍ ቅዱስ ይነግረናል። ዘፍጥረት 1 ከ27 እስከ 28፣ ምዕራፍ 4 5 1 እስከ 32 ተመልከት። ጥቂት ተማርነ መጽሐፍ መረመርነ የሚሉ ግን ስለ ቅማንቶች ትውልድ ሲተርኩ እንዲህ ይላሉ። በኢያሱ ወልደ ነዌ ዘመን ኢያሱንና የእስራኤልን አለቆች በቅርብ ሳሉ የሩቅ መስለው አታለው ያማሏቸው 70 ገባዖን በእስራኤል ርስት መካከል ነበሩና መሐላ እንዳይፈርስባቸው ሳጣፏቸው ለሕዝብ ሳር አጫጅ እንጨት ለቃሚ ያደረጓቸው። ለልጅ ልጅ የእስራኤል ዘጎች ሆኑ። ኢያሱ ምዕራፍ 9 ቁጥር 3 እስከ 27 ተመልከት። ከዚህ በኋላ በሰለሞን ጊዜ ቀዳማዊ ምኒልክ ወደ ኢትዮጵያ ሲመጣ አብረው የመጡ ናቸው። በጥንት ግብራቸው ንጉሥ በሚኖርበት ከተማ በዜግነት ሳር እያጨዱ እንጨት እየለቀሙ ኖሩ ሲሉ ይተርካሉ። በጎንደር ዙሪያ ዜጎች ሆነው ተሰሩም ይላሉ። ይህንንም በአፍ ብቻ ይተርካሉ እንጂ
የተጻፈ ቁም ነገር ታሪክ የለውም። ይህ ሁሉ ግን ይወለደዋል ከተባለ ይመስለዋል ማለት አይገድምና ቀዳማዊ ምኒልክ የሰሎሞን ልጅ ከሆነ ሰብአ ገባኦንም የእስራኤል ዜጎች ከሆኑ ብሎ በምክንያት ነገር አስመስሎ ማጫወት ነው እንጂ ለልብ የሚረዳ እውነተኛ ታሪክ አይደለም። ምነው ቢሉ እኒህ ቅማንቶች በአምልኮት በቋንቋም በወገን የተለዩ አረማውያን ሕዝብ ከቀዳማዊ ምኒልክ እስከ አጼ ፋሲል መንግስት 2779 ዓመት ያክል ሲቀመጡ ጎንደር ከተሰራ 284 ዓመት ነው። ከዚያ በፊት ከኢትዮጵያ ሀገሮች ነገስታት በሚከትሙበት አጠገብ የት ተሰርተው ነበር ብለን ለመጠየቅ ግድ ነው። የቅማንቶች መኖሪያ በክርክር፣ በጭልጋ፣ በጋላ አገር፣ በቦባ፣ በኮሶጌ፣ በጀኒ፣ ፊንቀራ ለዙሪያቸውን ባሉ አገሮች ነው። ይህ ሁሉ አገርስ አጼ ፋሲል የጎንደርን ከተማ ሳይቆረቁሩ በፊት አስቀድሞ የክርስቲያን ሕዝብ አልነበረበትንም? ወይስ አጼ ፋሲል ክርስቲያኑን ነቅለው አገሩ ለቅማንት ሰጡትን ብለን ለመጠየቅ ግድ ነው። ለዚህ ጥያቄ አናውቅም ከማለት በስተቀር ሌላ ምላሽ አይገኝለትም። እኛ ግን እኒህን አሁን የተቆጠሩትን የቅማንት አገሮች ጥንት ከመሰረት አገራቸው እንደነበረ በኋላ ግን በዘመነ ክርስትና የክርስቲያን ነገስታት ቅማንትንም የክርስቲያን ዜጋ አድርገው በላያቸው ስሪ እንደሰሩባቸው በአገራቸው መሃል ጉልተኛ ሆኖ ክርስቲያን እንደገባባቸው በአገራቸውም ሁሉ አብያተ ክርስቲያናት እንደተሰሩባቸው እናውቃለንና ብዙ ታሪክ ጻፎች እንደሚሉ የቅማንቶች አባት አይነር በፊት እንደመጣ አገርንም ይዞ እንደነበረ ነገራችንን በዚሁ እናጸናለን። አይነር ከሚስቱ ከአንተላ 9 ወንዶች 5 ሴቶች ልጆችን ወለደ። ስማቸውም እንደዚህ ናቸው: ክብርዋ፣ አይደረኪ፣ አንግሲ፣ ነዚ፣ ይዘና፣ በአቲ፣ ዳዮን፣ ሸመኔ፣ ከደሴተ። የሴቶች ስማቸው ደግሞ ይህ ነው: ውሸን፣ እቲቱ፣ ፍርዳቀን፣ ኒማልጊን፣ ይባእስ። እኒህ 5ቱ ሁሉ ባል ሳያገቡ በድንግልና ሞቱ ይላል። ይባእስ ከሁሉ የበለጠች ትልቅ ሰው ነበረችም ይላሉ። የክብሯ መኖሪያ በጃኒ ፊንቀራ ሰራክ ሰገር በሚሉት አገር ነው። አይደረኪ መኖሪያው በከርከር ነው። አይደረኪን ቅማንቶች አከበር ነው ብለው አባት እናት የለውም ከሰማይ የወረደ ነው ይሉታል። ነገር ግን ይህ ተረት ይቅርና ያለ ጥርጣሬ የአይነር ልጅ ነው ማለቱ ተገቢ ይሆናል። አንግሲ፣ ነዚ፣ ይዘራ፣ ሸመኔ ከደሴቲ የከርከር ቅማንቶች አባቶች ናቸው። ዲዮን የጭልጋ ቅማንቶች አባት ነው። በእቲ የጋላ አገር ቅማንቶች አባት ነው። አንባቢ ሆይ ጋላ አገር ማለት ጋላ ቤት ሁሉ አይምሰልህ፣ በጭልጋና በጋባ አጠገብ ያለው አገር ነው። ትንከበሪ የበአቲ ልጅ በጋባ የሚኖሩ ቅማንቶች አባት ነው። የቅማንቶች ትውልድ ማዕረግና አምልኳቸው ስርዓትና ሕጋቸው እንዴት እንደሆነ በአዲሱ ክብረ ነገሥት ገጽ 116 እስከ 130 ተመልከት። 4 ነገደ ወይጦ። ከኩሳ የልጅ ልጆች ሰባ አንደኛ የሚባል ንጉሥ በነገሰ በ15 ዓመት በ3140 ዓመተ ዓለም 2360 ዓመት ከልደት በፊት ነገደ ወይጦ ወደ ኢትዮጵያ ገቡ። ስማቸው በአባታቸው ስም ዋቶ ነው። ከዋቶ እያደረ ወደ ወይጦ ተመለሰ። ሰምሪ ዋቶን ወለደ። ዋቶ የወይጦች አባት ነው። መጀመሪያ በ3140 ዓመተ ዓለም በምስርና በሱዳን አገር ብርቱ ረሃብ ሆነ። የዛን ጊዜ የዋቶ ነገድ ወይጦዎች በአበያ ወንዝ ለወንዝ እየሄዱ አዞውን፣ ጉማሬውን፣ ይብራውን፣ ጋጋኖውን ሌሎችንም አሳውንም እየበሉ እስከ ኢትዮጵያ ወጡ።
ተከፍለው በጣና ባህር ዙሪያ ተቀምጠው ተከፍለው ግን ወደ ከፋ ሄዱ። በጋላ አገርም ተቀመጡ። በጋላ አገር በከፋ ያሉት እስከዛሬ በአባታቸው በዋቶ ስም ዋቶ ወይም ዋታ ይባላሉ። በጣና ባህር ዙሪያ ያሉት ግን በዘመን ብዛት ዋቶ ተለውጦ ወይጦ ተባሉ። ዳግመኛም በኋለኛው ዘመን ነገደ ዮቅጣን ወይም ነገደ አጋዚያን ወደ ኢትዮጵያ በገቡ ጊዜ ከሌላው ሕዝብ ተለይተው በአምልኮ የማይቀላቀሉ ያገኙትንም እንስሳ ርኩስና ቅዱስ ሳይሉ ሁሉን የሚበሉ እንደሆኑ አይተው እኒህ ምን አይነት ሕዝብ ናቸው ብለው ጠየቁ። ዋቶ ይባላሉ፣ ያገኙትንም ሁሉ ይበላሉ አሏቸው። ነገደ አጋዚያንም የእኒህ ስማቸው ዋቶ አይደለም፣ ያገኙትን ሁሉ የሚበሉ የማይጸየፉ ናቸውና ስማቸው ውሂጦ ነው አሉ። ስለዚህ በዚያ ዘመን ውሂጦ ተባሉ። ውሂጦ ማለት ዋጮ ማለት ነው። ከዘመን ብዛት ግን ውሂጦ እያደር ተለውጦ ወይጦ ተባለ ይላሉ። በፊት እንዳልነ ወይጦ የተባሉ በጣና ባህር ዙሪያ ያሉ ናቸው። በጋላና በከፋ ያሉ ግን እስከ ዛሬ ዋታ ይባላሉ። ሁለተኛው በምስር እና በሱዳን ሀገር ያን ጊዜ ተከፍለው ቀርተው የነበሩ ወይጦች ወንድሞቻቸው ደግሞ ከስጋዌ በኋላ በ740 ዓመት ዕለትም የኢትዮጵያ ንጉሥ በነገሰ በ10 ዓመት ወደ ኢትዮጵያ መጡና በጣና ባህር ዙሪያ ከሚኖሩ ወንድሞቻቸው ተቀላቀሉ። ከነሱም የእስላሞችን ነቢይ መሐመድን ወሬ ሰምተው መሐመድ የአላህ ነቢይ ነው ብለው ተቀበሉም አመኑም። ስለዚህ እንዴት ዋላችሁ ሲሏቸው አልሐምዱሊላህ ይላሉ። ሙስባህም በአንገታቸው ያስራሉ። ቁርአንን ግን አይቀበሉምና እንደ እስላም መስጊድና መጾም ጸሎቱም አያውቁም። መሐመድ የአላህ ነቢይ ነው ብለው አምነው ቁርአንን የማይቀበሉበትን ምክንያት ምን እንደሆነ ቁርአን የከለከለውን ሁሉ የመብላታቸው ታሪክን ለማወቅ ብትሻ በክብረ ነገሥት ገጽ 131 እስከ 134 ስለ ነገደ ወይጦ የተጻፈውን አንብብና ተመልከት። ነገደ ሽናሻ። የሽናሻ መጀመሪያ አባታቸው ሐማቲ ነው። ሐማቲ ጉማን፣ ዠገትን፣ ጎንጋን፣ ዱራን ወለደ። አራቱ ወንድማማቾች የሸናሾች አባቶች በዘመነ አጋዚያን አይባ ሁለተኛ ስሙ ሰቢ ሁለተኛ የተባለ በነገሰ በ29 ዓመት ወደ ኢትዮጵያ ገቡ። ይህ የሆነ በ3679 ዓመተ ዓለም ያዕቆብ ወደ ምስር በገባበት ዘመን 1061 ዓመት ከልደት በፊት መሆኑ ነው። እኒህ የነገደ ሽናሻ አባቶች ከምድረ ከነዓን ርስትን ባጡ ጊዜ ከዚያ ተሰደው ወደ ምድረ ግብፅ ገቡ። በምድረ ግብፅ እጅግ ሀብታሞች ሆኑ። የግብጾችንም ጥበብ የአስማትንም ነገር ሁሉ ተማሩ። ይህ ሳይቀር በዚያ አንድ ቃዳ የሚሆን መሬት አልነበራቸውምና ለከብታቸው ማሰማሪያ ስፍራ አጡ። አርሰው ዘርተው እህል አግብተው የሚበሉበት መሬትም አላገኙም። ስለዚህ በግብፅ ሰዎችና በነሳቸው መካከል ሁልጊዜ የጠብ ክርክር ሁከትም ሆነ። ስለዚህ ነገደ ሽናሻ በጠብና በረሃብ ምክንያት ከምድረ ግብፅ ተሰደው ብዙ ሰራዊት ሆነው በአባይ ለአባይ ወንዝ ለወንዝ ወጥተው በዳሞትና በኩታይ በአሞሩ መካከል በአባይ ወዲህ ማዶና ወዲያ ማዶ ሰፈሩ። ከደጋው ኢትዮጵያ ተሰደው በአባይ ወንዝ ለወንዝ ከቆላው ተቀምጦ የነበረውን ሻንቅላ ተዋግተው ድል አደረጉትና ጠፉት። አገሩንም ያዙት። ከሞት የተረፈውን ሻንቅላ እስከ ዛሬ የልጅ ባሪያ አድርገው ገዙት። አገሩን አራቱ ነገድ ተከፋፍለው በየአባታቸው ስም ጠሩት። የጉማ ልጆች የተካፈሉትን አገር በአባታቸው ስም ጉማ አሉት። የዠገት ልጆችም በአባታቸው ስም ዠገት አሉት። የጎንጋ ልጆች በአባታቸው ስም ጎንጋ አሉት። በአገው ምድርና በእነርሳቸው መለያያ ባለው ታላቅ ወንዝ ዳር ያሉ የዱራ ልጆችም ወንዙን በአባታቸው ስም ዱራ አሉት። ይህም ዱራ የተባለ ወንዝ የአገው ምድርና የሽናሻ የሻንቅላ መለያያ ነው።
ሽናሾች ቀድሞ በየነገዳቸው የተማ ልጆች ተማ፣ የዠገት ልጆች ዠገት፣ የጎንጋ ልጆች ጎንጋ፣ የዱራ ልጆች ዱራ ይባሉ ነበር። ሽናሽ ወይም ሽናሻ የሚሉ የጥቅል ስም አልነበራቸውም። አሁን በቅርቡ የአማራ ሕዝብና ቋንቋ ከሰለጠነ እጅግ በዝተው ቀድሞ ሻንቅላን ያጠፉትና አጥቅተው የያዙት አገር አልበቃቸው ብሎ ደግሞ ወደ ላይ ወጥተው አገውን ዳሞቱን ይዘርፉም ነበር እና ከዕለታት አንድ ቀን ጩኸት ሽብር ሆነ። ምን ጩኸትና ሽብር ነው ብለው የዳሞት ሰዎች እርስ በርሳቸው ቢያጠያይቁ እጅግ ብዙ ሽናሽ የሆነ ሕዝብ ለጦርና ለዘረፋ መጣብን አሉ። ስለዚህ እነዚህ ሕዝብ ሽናሽ ማለትም በአማርኛ ቋንቋ እጅግ ብዙ ማለት ነው። ሽናሾች አረማውያን ናቸው። ዛሬ ግን በዳሞት ደንበር፣ በጉመር አጠገብ፣ በማቢቢል በኮሌ ያሉ ክርስቲያኖች ከሆኑ ብዙ ጊዜያቸው ነው። ከዱራ ወዲያ ማዶና በአባይ ዙሪያ ያሉት እስከ ዛሬ አረማውያን ናቸው። አምልኳቸውም እንደጋላ በወፍ በአሞራ በዛፍ በድንጋይ በዛጎር መጣል በሟርተኝነት ነው። የቀድሞ አባቶቻቸው ከምድረ ግብፅ አስማተኞች እንደተማሩት እስከ ዛሬ ብዙ አስማተኞችና ባለመድኃኒቶች አሉ። ጽሕፈትና መጻፍ ግን አያውቁም፣ የላቸውም። ከዚህ የቀረን የሸናሾች ሙሉ ታሪክ በክብረ ነገሥት ገጽ 134 እስከ 138 ተመልከት። 6. ነገደ ዮቅጣን። እኒህ ነገደ ዮቅጣን የሴም የልጅ ልጆች ናቸው። ሴም 15 ልጆች ወለደ። ከ15ቱ ሦስተኛው አርፋክሳድ ነው። አርፋክሳድ ቃይናን ወለደ። ቃይናንም ሳላን ወለደ። ሳላ ኤቦርን ወለደ። ኤቦር ፋሌክንና ዮቅጣንን ወለደ። ዮቅጣን በግዕዝ ዮቅጣኒ፣ ዮቃጢን፣ በአማርኛው መጽሐፍ ቅዱስ ዮቅጣን፣ በወዲያ ሀገር መጽሐፍ ዮቅታን የካታን ይባላል። ዮቅጣን 13 ልጆችን ወለደ። ስማቸውም አልሞደድ፣ ሳልፍ፣ ሐስረሞት፣ ያራህ፣ ሃዶራም፣ አውዛል፣ ዶቅላ፣ ሁባል ወይም ኑባል፣ አቢማኤል፣ ሳባ፣ አውፊር፣ ሐዊላ፣ ዮባብ ናቸው። ዘፍጥረት ምዕራፍ 10 ከቁጥር 25 እስከ 29። ስፍራውን በእስያ ምድር ከሜሻ እስከ ስፋር እስከ ምስራቅ ተራራ ድረስ ነው። ዘፍጥረት ምዕራፍ 10 ቁጥር 30። ከነዚህ ከ13ቱ የዮቅጣን ልጆች 5ቱ ሳባ፣ አውፌር፣ ሐዊላ፣ አባል፣ አቢማኤል ቦታ ባነሳቸው ስፍራ በጠበባቸው ጊዜ ከእስያ ተነስተው ብዙ ሰራዊት ሆነው ሲፈልሱ ሲሄዱ ሲጓዙ የመን ደረሱ። እኒሁ የሴም ዘር ነገደ ዮቅጣን ወደ የመን በገቡ ጊዜ ምንም በፖለቲካ ምክር ባይስማሙ ለኩሳ የመን ይገብሩ ነበር። በኋላ ግን የኩሳ የመንን ደካምነት አይተው በተንኮልም በሌላም ጥበብም እርስ በርሱ አሸፍተው ከወገናቸው ያሮባ የሚባልም ብልሃተኛ ጀግና አንግሰው ለየመን ሁሉ ባለቤቶች ሆኑ። ከዚህ ነገድ በነገደ ካም መንግስት መጨረሻ በጲኦሪ አንደኛ ዘመን በነገሰ በ10 ዓመት በ3510 ዓመተ ዓለም በ5590 ዓመት ከልደት በፊት አጋዚያን ተባሉ።